ለምለም የተንቢ እንግዲህ እውነቷን ነው። ፋሲካ ዩቲዩብ እውነትም ለሷ በጣም ምስጋና የሚገባት ሰው ነበረች። እንግዲህ ሰላም ሰላም፣ ውድ የተከበራችሁ የፍሬ ዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ቤቱን ሰብስክራይብ፣ ላይክ፣ ሼር በማድረግ እንግዲህ ጀምሩት ማለት ነው። ዛሬ የመጣሁት በለምለም የተንቢና በፋሲካ ዩቲዩብ ነው ማለት ነው። ለምለም የተንቢ እና ፋሲካ ዩቲዩብ እንግዲህ በጣም ከተኮራረፉ 3 ዓመታት 4 ዓመታትን ምናምን አስቆጥረዋል። ግን ምንም ያክል ኩርፊያ ቢኖር በመሀላቸው አንዳንዳቸው ደግሞ ሲጎዱ ማንም ሰው ዝም እንደማይል በጣም እንደሚዋደዱ በጣም እንደሚከባበሩ ዛሬ በለምለም የተንቢ አይቻለሁኝ ማለት ነው ቤተሰቦቼ። እና ፋሲካ ዩቲዩብ እንደምታውቁት የቡታጀራ ልጅ ናት። ቡታጀራ ላይ እናትና አባት የዛሬ 3 ዓመት ልጃችን ሳውዲ አረቢያ ለ13 ዓመት ታስራብናለች። ግን ልጃችንን ማዳን እንችላለን፣ በኢትዮጵያ 5 ሚሊዮን ብር 50 ሚሊዮን ብር ከተከፈለ ልጃችን መውጣት ትችላለች ብለው ፋሲካ ያለችበት ቦታ አፈላልገው እንግዲህ እሷ ነፍሰ ጡር እያለች ሄዳ ያንን ቪዲዮ ቀርጻ አሁን እንደምታዩት እንግዲህ ሌይላ ኑር ሰቦ ከ15 ዓመት እስራት እንግልት በኋላ ለሀገሯ በቅታ እንግዲህ ከቤተሰቦቿ በሰላም ተገናኝታለች። ለመላው ቤተሰቦቿ፣ ለመላው ለኢትዮጵያ ሕዝብ ለሌላ ኑር ሰቦ ያልተጨነቀ ያላሰበ ያላለቀሰ የለም። እንዲሁም ገንዘብ በማሰባሰብ ጊዜያቸውን ሰዓታቸውን ሰውተው ሄደው በመከራከር ጉዳዩን በማስፈጸም የነበሩ ሰዎች በሙሉ ለእናንተ እጅግ ምስጋና የላቀ ነው። ዛሬ ግን የመጣሁበት ጉዳይ ለምለም የተንቢ ፔጇ ላይ ለቃለች። ፋሲካ ዩቲዩብ ለምንድን ነው ያልተገኘችው? መሰረቱ እኮ እሷ ናት። እሷ ይህንን ቪዲዮ ቀርጻ ለዚህ ህዝብ ባታስተላልፍ ኖሮ ማንም ሰው እነሱ ላያይ ላይረዳ፣ ወይም እቺ እህታችን ደግሞ ላትተርፍ ትችላለች። ምን ነው መጨረሻ ላይ ወይ ቤተሰቦቿ ራሱ ያላመሰገኗት ምናምን ብላ ቪዲዮ ሰርታለች። እኔም በጣም ተሰምቶኛል። የእውነት ቲክቶክ ላይ ለቅቅ ያለው በጣም ተሰምቶኛል። ምክንያቱም ምንም አይነት ጥፋት ቢኖርባት ምንም አይነት ንግግር ጉድለት ቢኖርባትም በደስታቸው ቀን ግን ከቤተሰብ ጀምሮ ማንም ስልክ ያነሳላት የለም። የምትመጣበት ቀንም ደውሎ ያሳወቃት የለም። እሷም ስትደውል ትክክለኛ ኢንፎርሜሽን እየሰጣት አልነበረም። በጣም ነው ያዘንኩት። ግን ፋሲካ ዩቲዩብ ይህንን ቪዲዮ ላንቺ ከደረሰሽ ሙሉ የኔን ቪዲዮ አዳምጪው እህቴ። አንቺ ከእግዚአብሔር ነው እንጂ መጠበቅ ያለብሽ ከሰው አይደለም። ምክንያቱም አንዲት ነፍስ መታደግ ማለት ትልቅ ነገር ነው። ትልቅ መልካም ነገር ነው የሰራሽው። ትልቅ በረከት ነው ያገኘሽው። ለልጆችሽ፣ ለልጅ ልጆችሽ፣ ለባለቤትሽ፣ ለቤተሰቦችሽ በጣም ብዙ በረከት ነው ያገኘሽው። ይሄንን እንዳትረሺ እና መልካም ስራሽን ከእግዚአብሔር ነው መጠበቅ ያለብሽ፣ ከሰው አይደለም ምስጋና መጠበቅ ያለብሽ። ምክንያቱም እኛ ሰዎች በችግራችን ሰዓት፣ በውድቀታችን ሰዓት፣ ባዘንን ሰዓት የደረሱልን ሰዎች ትንሽ ደግሞ ከዛ ሀዘናችን ከዛ ጭንቀታችን ስንወጣ ለደቂቃ ነው እንጂ እንረሳቸዋለን። ስለዚህ የኔ ውድ ፋሲካ መልካምነትሽ አሁንም ቢሆን ቀጥይበት፣ ደግነትሽ አሁንም ቢሆን ቀጥይበት፣ ጥሩ ስራሽን አሁንም ቢሆን ቀጥይበት። በእነሱ ምንም ነገር እንዳታዝኝ። አንቺ ተሳክቶልሻል። በቃ ያሰብሽው ሁሉ ነገር ተሳክቶልሻል። በቃ ዋና በአንቺ ሰበብ እንኳንም እችን ልጅ የዚችን ልጅ ነፍስ ታድገሽ ወደ ሀገሯ ገብታ ከቤተሰቦቿ ተቀላቅላለች። ግን አሁንም ቢሆን ይሄንን ቪዲዮ ለቡታጀራ ህዝብ አደርሱልኝ፣ ለቡታጀራ አስተዳደር አደርሱልኝ። ምክንያቱም ፋሲካ በዛ እርዳታ ጊዜ ከቡታጀራ ህዝብ ሆና ከስፖርተኞች ምናምን ተሰብስባ የሆነ ሽልማት አቅርባችሁላት ነበር፣ ካረሳችሁ ማለት ነው። አሁንም ቢሆን ውጤቱ ስላሳካችሁ ጀግና ሆና ስለተሳካላት አሁንም ቢሆን ፋሲካ ዩቲዩብን ጠርታችሁ አመስግኗት። ከሰፈር ህዝብ ጋር ከሌይላ ኑር ሰቦ ቤተሰብ ጋር ሆናችሁ አንድ ላይ ፋሲካን ኢንተርቪው አድርጓት፣ አቅርቧት፣ አውሯት። በአንቺ ሰበብ ነው ልጃችን የዳነችው። እግዚአብሔር ይስጥልን፣ በወለድሽው አገኝ ይበሉና መርቋት። ይህንን ቪዲዮ ለሌይላ ኑር ሰቦ አድርሱልኝ፣ ለሌይላ ለራሷም አድርሱልኝ ማለት ነው። ምክንያቱም እሷ ናት ህይወቷን ልትታደጋት
የቻለችው። ዛሬ ላይ ማንም ዩቱበር ዛሬ ላይ ማንም ቲክቶከር መጥቶ ፋሲካ የሆነ ነገር ተናግራለች፣ የቃላት ጉድፈት አለባት ምናምን ብሎ በደስታዋ ቀን እንዴት እኛን እዚህ ስትመጣ ቪዲዮ ትቀርጻለች፣ የዩቲዩብ ቪዲዮ እንትን ትቀርጸናለች ብለን አልጠራናትም። ማንም ሰው እኮ ሳይቀርጽ ማንም ሰው እኮ ቪዲዮ ሳይሰራ እኮ ማንም ሰው በነፃነት ሄዶ በድብቅ ሄዶ እኮ የሚረዳ የለም። ምክንያቱም ያ ቪዲዮ በሚቀረጽበት ሰዓት ያ ለህዝብ በሚተላለፍበት ሰዓት ከህዝብ የተለየ ነገር ይመጣል፣ ከህዝብ እርዳታ ይመጣል፣ ከህዝብ እናግዛት የሚል ሰው ይመጣል እንጂ ፋሲካይቱ በቪዲዮ ለመሸቀል ብትፈልግ ኖሮ እንደ በፊቱ ፕራንኳን እየሰራች ከልጆቿ ጋር እግዚአብሔር ይመስገን ጥሩ ባለቤት አላት፣ የሚያከብራት፣ የሚወዳት፣ የሚያፈቅራት ማለት ነው። ከእሱ ጋር መስራት ትችላለች። የምትኖረው ደግሞ ክፍለ ሀገር ላይ ነው። ቤት አላት። ዶሮዎቿን ምኖቿን በቃ ቪሎጓን እየሰራች መሸቀል ትችላለች። አሁን ላይ የእናንተ የታሰበው ነገር ሲሳካ እሷ ቪዲዮ እንዳትሰራብን ብለን አልጠራናትም። ኔቨር ኤቨር ይሄ መሆን የለበትም ጋይዝ፣ ይሄ መሆን የለበትም። ምክንያቱም እውነት ነው እናት አባቶቻችን መጀመሪያችን ሳይሆን መጨረሻችንን ያሳምረው የሚባለው ይሄ ነው። ስለዚህ ፋሲካ ዩቲዩብ በምንም ነገር እንዳታዝኝ፣ ደስ ሊልሽ ይገባል፣ ዘና ልትይ ይገባል። ምንም እንዳይሰማሽ። ለማን ብለሽ ነው ሚዲያ ላይ መጥተሽ የምትይ? ለማን አባቱ ማን ስላላመሰገነሽ? ታዩ የሰው ምስጋና ይቅርብሽ። ብቻ ከፈጣሪ ምስጋናሽን ከፈጣሪ ጠብቂ የኔ እህት። መላው ኢትዮጵያዊ ይወድሻል። ላደረግሽው ነገር መልካምነትሽ መቼም አይሰረዝም። ሁሌ ከፍ እንዳልሽ ነው። ሁሌ መድረክ ላይ እንደሆንሽ ነው። ሁሌ አንደኛ። ይሄ ክሬዲት ላንቺ እንደሚሰጥሽ ማንም የኢትዮጵያ ሕዝብ ያምናል። ማንም ማለት ነው። ሳትናገሪ ያምናል። ምክንያቱም ከስር መሰረቱ ነው። አንድን አበባ ዝም ብለን አፈር ውስጥ ተክለ ነው ውሃ ካላጠጣ ነው አያድግም። ምክንያቱም ደርቆ ስለሚቀር ማለት ነው። አንቺ ነሽ የሌላን ጉዳይ ከስር መሰረቱ አንስተሽ የኢትዮጵያ ሕዝብ ላይ የመላው ዓለም አረቦች ሳይቀሩ የሌላ ሀገር ዜጋ ሳይቀሩ እኮ ነው የረዷት ሌላን እርሶቦን ማለት ነው። ስለዚህ አሁንም ቢሆን ተስፋ እንዳትቆርጪ፣ መልካምነትሽን ቀጥይበት። በጣም የሚረዱ ወገኖቻችን አሉ፣ የተራቡ የተጠሙ ወገኖቻችን አሉ። ለነሱ ድረሽላቸው። ጀግና ነሽ፣ ጀግና። እኔ ብቻዬ ጀግና ነሽ። ስለዚህ አሁን ደግሞ እምላችሁ ምንድን ነው አንድ ነገር ማለት እፈልጋለሁ። ይሄንን ደግሞ ለለምለም የተንቢ አድርሱልኝ። ለምለም የተንቢ በጣም የምወዳት የማከብራት እህቴ፣ በቃ እህቴ ልበላት። ምክንያቱም ይሄ ዩቲዩብ ቻናል ስከፍት የእሷን ምክር ሰምቼ ነው ይሄንን ዩቲዩብ ቻናል የከፈትኩት ማለት ነው። አሁንም ቢሆን ደግሞ ለፋሲካ ከስንት ዓመት በኋላ ተኮራርፋችሁ ነበረ። ግን አሁን እሷ ስትጨቆን እሷ ስትበደል ግን እህቴንማ ማንም አይነካኝም፣ ለእህቴማ እኔም እቆማለሁ፣ እኔም እናገራለሁ፣ ሀቋን አወጣለሁ ብለሽ የተጣላሻትን የነበረ ዛሬ ላይ እህቴ አይዞሽ፣ ምንም ብንጣላ እንኳን እኔ ከጎንሽ ነኝ ያልሻት ቃል መጨረሻው ደግሞ ታርቃችሁ አብራችሁ ቪዲዮ ሰርታችሁ ያለውን ነገር አስተካክላችሁ እህትነታችሁን እንድትቀጥሉ በእግዚአብሔር ስም እማጸንሻለሁ። ለምለም እግዚአብሔርን በጣም ነው የምትዋደዱት፣ በጣም ነው የምትከባበሩት። ብዙ ነገር አሳልፋችኋል፣ ባህላችንን አስተላልፋችኋል። አንድ አይነት ልብስ ለብሳችሁ ቤትሽ ጋብዘሻቸው የጉራጌን ባህል አሳይተሻቸው እኛም አይተን ተደስተን፣ ዛሬ ላይ ግን ተለያይታችሁ ስናያችሁ ግን በጣም ነው